ምን እንግዛ ብለን የአኩሪ አተር ዘይት ብለናል። የአኩሪ አተር ዘይት ወይም ደግሞ ሶያቢን ኦይል እንዴት ይዘጋጃል? በግዢ ወቅትስ ምን አይነት ጥንቃቄ ልናደርግ ይገባል ወደሚለው ከማለፋችን አስቀድመን የዚህ ምርት ታሪካዊ አመጣጥ ምን ይመስላል የሚለው እንመልከት። የአኩሪ አተር ዘይት ከአኩሪ አተር ወይም ደግሞ በሳይንሳዊ ስሙ ግላይሲን ማክስ ከሚባለው ተክል የሚገኝ የምግብ ዘይት ነው። አኩሪ አተር ከ3000 ዓመታት በፊት በጥንታዊት ቻይና መመረት እንደጀመረና ለተለያዩ የምግብ ዝግጅቶች ይውል እንደነበረ፣ በዚያን ዘመን በዋናነት እንደ ቶፍ የአኩሪ አተር ወተትና ሌሎች ባህላዊ ምግቦችን ለማዘጋጀት ይጠቀሙበት እንደነበር የተለያዩ መረጃዎችና መዛግብት ያመላክታሉ። በ20ኛው ክፍለ ዘመን ጅማሮ አንስቶ ደግሞ በአሜሪካ፣ ብራዚልና አርጀንቲና የአኩሪ አተር እርሻዎች በስፋት እየተስፋፉ በመሄዳቸው ለምርቱ ተስማሚ የአየር ጠባይ በመኖሩ ከአኩሪ አተር ዘይት በኢንዱስትሪ ደረጃ ማምረት እንደተጀመረ ነው መረጃዎች የሚያመላክቱን። በአጭር ጊዜም በመላው ዓለም በመስፋፋት በምግብ ማብሰያነት በስፋት ጥቅም ላይ መዋል እንደጀመረ ይገለጻል። እንግዲህ በአሁኑ ጊዜ ብራዚል በዓለም ላይ ትልቁ የአኩሪ አተር አምራች ሀገር ስትሆን የአኩሪ አተር ዘይት በማምረት ደግሞ ቻይና ቀዳሚ ደረጃ ትይዛለች። ከቻይና ተከትሎ በሁለተኛ ደረጃ ደግሞ አሜሪካ ትጠቀሳለች። ስለዚህ እነዚህ ሀገራት ይህንን ምርት በከፍተኛ ደረጃ በማምረት በዓለም አቀፍ ደረጃ የሚታወቁ ናቸው። እንግዲህ የዚህ የአኩሪ አተር ዘይት ምርት ግብይትን ደግሞ በዓለም አቀፍ ደረጃ ያለውን አቅም ስንመለከት በፈረንጆቹ 2025 ባሳለፍነው ዓመት ማለት ነው የዓለም አቀፍ የአኩሪ አተር ዘይት ገበያ 54.56 ቢሊየን የአሜሪካ ዶላር እንደነበረ መረጃዎች ያሳያሉ። ይሄም እንግዲህ በ2025 54.56 ቢሊየን የአሜሪካ ዶላር የነበረው ወደፊት በ2034 ወደ 73 ቢሊየን ዶላር ይደርሳል ተብሎ ተተንብየዋል። ስለዚህ ምን ያህል በገበያ ውስጥ በከፍተኛ መጠን እየተንቀሳቀሰ ያለ ምርት እንደሆነ ይሄ መረጃ ያመላክተናል ማለት ነው። ወደ ሀገራችን ኢትዮጵያ ደግሞ ስንመጣ በዚህ ምርት ረገድ ያሉ መረጃዎች የሚያመላክቱት አኩሪ አተር በ1950ዎቹና በ1960ዎቹ በእርሻ ምርምር ጣቢያዎች አማካኝነት ወደ ኢትዮጵያ የገባ መሆኑ ይነገራል። በከፍተኛ የፕሮቲን ይዘቱ ምክንያት በሀገር ውስጥ እንዲላመድ የተመረጠ ሲሆን በኋላም ለገበሬዎች በማከፋፈል ቀስ በቀስ እየተላመደ የመጣ የተክል አይነት እንደሆነ ነው መረጃዎች የሚያሳዩት። በአሁኑ ጊዜ በርካታ አይነት ምርቶች ከአኩሪ አተር እየተዘጋጁ ለገበያ እንደሚቀርቡ ይታወቃል። ከነዚህም መካከል የአኩሪ አተር ዘይት ዛሬ አውዳችን የምንመለከተው አንዱ ሲሆን ከአኩሪ አተር የሚዘጋጅ የጾም ስጋዎች ወይም ደግሞ ፕሮቲኖች የሚባሉት አሉ። የአኩሪ አተር ወተት ወይም ደግሞ የጾም ወተት ተብሎ የሚገለጸው አለ። የአኩሪ አተር ዱቄትና ለእንስሳት መኖ የሚውለው የአኩሪ አተር ኬክ ተብሎ ወይም ደግሞ ፋጉሎ የሚጠቀሱ በስፋት እየተመረቱ ጥቅም ላይ እየዋሉ የሚገኙ እንደሆኑ በሀገራችን ባለው የምርቱ ጥቅም ላይ የሚውልበትን አውድ ስንዳስስ በዚህ መልኩ ተዘጋጅቶ በእነዚህ አይነት አማራጮች ለገበያ እየቀረበ ይገኛል። ስለሆነም በዛሬው የምን እንዴት እንግዛ ዝግጅታችን እኛም ምን እንግዛ ብለን የአኩሪ አተር ዘይት ወይም ደግሞ ሶያቢን ኦይል ብለናል። ይህንን ምርት እንግዲህ ታሪካዊ አመጣጡ በዓለም አቀፍ ገበያ ውስጥ ያለውን ድርሻና በሀገራችንስ የሶያ አተር ወይም አኩሪ አተር በምን መልኩ ተዘጋጅቶ ለገበያ እየቀረበ ወይም ጥቅም ላይ እየዋለ ነው የሚለውን እንዲህ ከተዳሰሰ ወደ እንዴት እንግዛ ከማለፋችን አስቀድመን በተጨማሪነት የአመራረት ሂደቱን እንመልከት። ቀዳሚ የሚሆነው የአኩሪ አተር ጥሬ ዕቃ መቀበልና ማጽዳት ነው። እንግዲህ ይህንን የአኩሪ አተር ዘይት ለማዘጋጀት ዋነኛው ግብዓት ራሱ የአኩሪ አተሩ በመሆኑ የአኩሪ አተሩን ጥሬ ዕቃ መቀበልና በአግባቡ አጽድቶ ለቀጣዩ ሂደት የማዘጋጀቱ ተግባር ቀዳሚ ነው የሚሆነው። በዚህ ሂደት ላይ የአኩሪ አተሩ ከተሰበሰበና ወደ ፋብሪካ ከገባ በኋላ ከአኩሪ አተሩ ከማሳ ላይ በሚሰበሰብበት ጊዜ አብረው ሊቀላቀሉ የሚችሉ እንደ ድንጋይ፣ አፈርና ሌሎች አላስፈላጊ ቅጠላቅጠልና ቅንጣቶች ሊኖሩ ይችላሉ። ስለዚህ እነዚህን በአግባቡ የማጽዳትና ንጹህ ሆኖ ለምርቱ እንዲዘጋጅ የማድረግ ሂደት ይጠቀሳል ማለት ነው።
ስለዚህ እነዚህን ማሽኖች ከጉዳት ለመጠበቅ የዘይቱ እነዚህን ምርት በማዘጋጀት ሂደት ውስጥ ጥቅም ላይ የሚውሉ ማሽኖች በእነዚህ አላስፈላጊ የሆኑ ግብአቶች ተካተው ገብተው አብረው ፕሮሰስ የሚጀመር ከሆነ ማሽኑን ለጉዳት የሚዳርጉ በመሆኑ ይህንን ከጉዳት ለመጠበቅ እነዚህን ማጽዳት ይቀድማል። ከዛ በኋላ የዘይቱን ጥራት ለማሻሻልና የምግብ ደህንነቱንም ለማረጋገጥ ወሳኝ በመሆኑ ይሄ የማጽዳቱ ሂደት ትኩረት ተሰጥቶ የሚሰራበት ነው። በዚህ ሂደት ጸድቶ የተዘጋጀውን የአኩሪ አተር ቀጣዩ ተግባር የሚሆነው የአኩሪ አተር የውጭ ሽፋኑን ወይም ደግሞ ቅርፊቱን ማስወገድ ነው። የአኩሪ አተሩ ከቆሻሻ እንዲጸዳ ከተደረገ በኋላ የአኩሪ አተሩ የውጭ ቅርፊት በልዩ ማሽን እንዲለይ ወይም ደግሞ እንዲነሳ ይደረጋል። ይህ የዘይት ምርትን ከፍተኛ እንዲሆን ወይም ደግሞ የዘይት ምርት መጠኑ እንዲጨምር የሚያደርግና የፋይበር መጠኑን ደግሞ በከፍተኛ ሁኔታ እንዲቀንስ የሚያደርግ በመሆኑ የአኩሪ አተሩ የላይኛው ሽፋን እንዲወገድ ይደረጋል ማለት ነው። ይህንን ሂደት ካለፈ በኋላ ወደ ቀጣዩ የፕሮዳክሽን ፕሮሰስ ሂደት እንዲያልፍ ይደረጋል ማለት ነው። ከዚህ ቀጥሎ የሚመጣው የማምረት ሂደት አኩሪ አተሩን የመሰባበርን ተሰባብሮ በአነስተኛ ቅንጣት የማዘጋጀት ሂደት ነው የሚሆነው። በዚህ ሂደት የአኩሪ አተሩ እንዲሰባበር ከተደረገ በኋላ በሮለር ወይም ደግሞ መዳመጫ ወደ ቀጭን የተዳመጠ ስብርባሪ ወይም ደግሞ ፍሌክስ ወደሚባለው ደረጃ የሚቀየር ይሆናል ማለት ነው። ይህ ሂደት ዘይቱ በቀላሉ ከአኩሪ አተሩ ውስጥ እንዲወጣ የሚረዳና በውስጡ ያለው ዘይት ሙሉ ለሙሉ ተሟጦ ጥቅም ላይ እንዲውል ወይም ደግሞ ማውጣት እንዲቻል የሚያደርግ ሂደት ነው። ይሄ አኩሪ አተሩን የማሰባበርና የማዘጋጀት ወደ ፍሌክስ ወደሚባለው ቀጫጭን ቅንጣቶች የማድቀቅ ተግባር ማለት ነው። እንግዲህ የአኩሪ አተር ዘይት በሚዘጋጅበት ጊዜ እነዚህ ከላይ ያየናቸውን 3 ቅደም ተከተሎች አልፎ ከተዘጋጀ በኋላ የሚቀጥለው ተግባር የሚሆነው ዘይቱን የማውጣት ሂደት ነው ማለት ነው። በዘይት ማውጣት ጅማሮ ላይ እንግዲህ የአኩሪ አተር ዘይቱ በሁለት ዋና ዋና መንገዶች ዘይቱ እንዲወጣ ይደረጋል። የመጀመሪያው በሜካኒካል ሂደት በመጭመቅ ወይም ደግሞ ፕሬሲንግ በምንለው የሚወጣበት መንገድ ሲሆን ሁለተኛው ደግሞ ዘይቱን ከአኩሪ አተር ውስጥ የማውጣት በሚቻልበት እንደ ሄክሰን ያሉ ሶልቨንቶች በመጠቀም ዘይቱን በማውጣት ከዚያም ደግሞ ሶልቨንቱን ሙሉ በሙሉ ተለይቶ እንዲወገድ በማድረግ ዘይቱ ብቻ እንዲቀር የማድረግ ሂደት በዚህ ዘይት የማውጣት ሂደት ውስጥ የሚታለፍበት የአመራረት ደረጃ ይሆናል ማለት ነው። በዚህ መልኩ የወጣውን ዘይት ወደ ቀጣዩ ተግባር እንዲያልፍ ይደረጋል ማለት ነው። ቀጣዩ የዚህ የማምረት ሂደት ተግባር የሚሆነው ይህንን የወጣውን ዘይት የማጣራት ደረጃ ነው ማለት ነው። ሪፋይኒንግ የምንለው ፕሮሰስ ቀጥሎ የሚመጣ ይሆናል። በዚህ የማጣራት ሂደት ላይ ከላይ ተጨምቆ የወጣውን የአኩሪ አተር ጥሬ ዘይት ወይም ደግሞ ክራውድ ሶያ ቢን ኦይል የሚባለውን ማለት ነው በዚህ ዘይት ውስጥ ያሉ ነፃ ፋቲ አሲዶች፣ ቀለም ሰጪ ንጥረ ነገሮች፣ ሽታ የሚሰጡ የአኩሪ አተር ተፈጥሯዊ ክፍሎች እና መሰል በልዩ ልዩ የማጣራት ሂደቶች እንዲወገዱ የማድረግ ሂደትን የሚያካትት ይሆናል ማለት ነው በዚህ ሪፋይኒንግ ፕሮሰስ ላይ ማለት ነው። ስለዚህ በሂደቱም ግልጽ ንጹህና ሽታ የሌለውና ለምግብነት ተስማሚ የሆነ ዘይት እንዲገኝ የማድረግ ሂደት ነው ማለት ነው። ስለዚህ ለምግብ የሚውለውን የተጣራና ንጹህ የሆነውን ዘይት የሚወጣበት ሂደት ይሄ ሪፋይኒንግ ወይም ደግሞ ዘይቱን የማጣራት ሂደት የምንለው ነው። ስለዚህ ከላይ ባየናቸው መንገዶች አልፎ ዘይቱ በዚህ አግባብ ተጣርቶ ዝግጁ ከሆነ በኋላ ያንን አሽጎ ለገበያ የማቅረቡ ሂደት በአመራረት ሂደት ውስጥ የመጨረሻው ተግባር ይሆናል ማለት ነው። ስለዚህ በዚህ በማሸግ ሂደት ውስጥ በንጹህ የምግብ ማቅረቢያ ወይም ደግሞ ደህንነቱ በተጠበቀ ሁኔታ በፕላስቲክ ወይም ደግሞ በተለያዩ ማሸጊያዎች ውስጥ በማድረግ የማሸግና ምርቱ ከታሸገ በኋላ ደግሞ በምርቱ ላይ አስፈላጊ የሆኑ ገላይ ጽሁፎችን ማስቀመጥ የሚያስችለውን ይሄ ሌብሊንግ የምንለው የገላይ ጽሁፎቹ በአግባቡ ከታተሙ በኋላ ተዘጋጅቶ ወደ ገበያ የሚቀርብ ይሆናል ማለት ነው። ቀጥለን ደግሞ እንዴት እንግዛ ብለን ይህንን ምርት ከገበያ ላይ በምንገዛበት ወቅት ጥራቱን የጠበቀ መሆኑን እንዴት አድርገን ፈትሸን በማረጋገጥ ልንገዛ ይገባል የሚለውን የሚያስገነዝበን የእንዴት እንግዛ ክፍሉን እንመልከት። ስለዚህ እዚህ ላይ የምናነሳቸው የጥንቃቄ መልእክቶች አንዱን ብቻ ወስዶ አንድን ምርት በገበያ ውስጥ ሙሉ ለሙሉ በጥራቱ እርግጠኛውን
ሆነን ለመግዛት አስቸጋሪ ስለሚሆን በዚህ በግዢ ወቅት ሊደረጉ የሚገባቸው የጥንቃቄ መልእክቶችን ስናነሳ ሁሉንም ነጥቦች አመሳክሮና አገናዝቦ አሰናስሎ መጠቀም ይበልጥ ጥራቱ በትክክል የተጠበቀውን ምርት ለይቶ ለማወቅ ስለሚረዳን ይህንን ጥንቃቄ መልእክት እንድትወስዱ እንፈልጋለን። የምናነሳቸውን ነጥቦች እያንዳንዱ መመዘኛ ጎን ለጎን አመሳክሮ መግዛት ይገባል የሚለውን እናስምርበት። ስለዚህ በግዢ ወቅት ሊደረጉ ከሚገባቸው ጥንቃቄዎች መካከል ይህንን የአኩሪ አተር ዘይት ስንገዛ ጥራቱን እንዴት እንለያለን ስንል ቀዳሚ የሚሆነው ከገጽታ አንጻር እንዴት አድርገን ማጣራት እንችላለን የሚለውን እንመልከት። በጥሩ ሁኔታ የተዘጋጀ የአኩሪ አተር ዘይት ጥርት ያለና ግልጽ የሆነ ገጽታ ሲኖረው ምንም አይነት ደመናማ ወይም አረፋማ ገጽታ የሌለውና በውስጡም የሚንሳፈፉ ቅንጣቶች የሌሉት እንዲሁም ደግሞ በታችኛው የማሸጊያው ክፍል ዘግጦ የሚታይ ባዕድ ነገር ወይም ደግሞ ቆሻሻ የሌለበት መሆን ይኖርበታል ማለት ነው። ስለዚህ ከገጽታ አንጻር እነዚህን መስፈርቶች ሊያሟላ ግድ ይላል ማለት ነው። ይህንንም ለማረጋገጥ እንግዲህ የአኩሪ አተር ዘይቱን ከነቀነቅ ነው በኋላ ከፍተኛ ብርሃን ወዳለበት ቦታ በመውሰድ በውስጡ ያለውን ገጽታ መመልከት እንችላለን ማለት ነው። ዘይቱን በማሸጊያው ውስጥ እንዳለ ንቅንቅ አድርጎ ስንመለከተው ምንም ያልደፈረሰ በውስጡ ሌላ አረፋማ ሁኔታ የማይፈጥር መሆን መቻል አለበት። እንዲሁም ደግሞ ሌሎች ባዕድ ነገሮች በዘይቱ ውስጥ ቅንጣቶች የሚገኙ መሆን የለበትም። ከዛም አለፍ ሲል ደግሞ አኩሪ አተር ዘይቱ ያልዘቀጠ መሆን መቻል አለበት ማለት ነው። ስለዚህ እነዚህ መለያዎች ከገጽታ አንጻር ልብ ብለን ልንመለከታቸው የሚገቡ ይሆናል ማለት ነው። ስለዚህ በዚህ መንገድ ፈትሸን ጥራቱን የጠበቀ ነው ብለን ከዚህ መመዘኛ አንጻር እርግጠኛ ስንሆን በቀጥታ ወደ መጠቀም ሳይሆን ሌሎች የጥራት መንገዶችን ልንተገብር ይገባል፣ ማረጋገጫ መንገዶችን። ስለዚህ ቀጣይ ደግሞ ወደ ቀለሙ እናልፋለን ማለት ነው። ከቀለም አንጻር የማረጋገጥ ወይም ደግሞ ቼክ የማድረግ ተግባር እንወጣለን። ስለዚህ ከቀለም አንጻር የአኩሪ አተር ዘይት ጥራቱን የጠበቀ መሆኑን ለመለየት የምንጠቀመው ዘዴ ጥራት ያለው የአኩሪ አተር ዘይት ቀላል ቢጫ ወይም ወርቃማ ቢጫ የሆነ ቀለም ያለው ሲሆን ከዚህ በተቃራኒው ግን ጠቆር ያለ ወይንም ደግሞ ቡናማ ቀለም የያዘ ከሆነ በአዘገጃጀት ወቅት ጥራቱን ባልጠበቀ ሁኔታ የተዘጋጀ ወይንም ደግሞ ከአቀማመጥ ሁኔታ ማለትም እንደ ሙቀትና የፀሐይ ብርሃን ላሉ ሁኔታዎች ተጋላጭ በመሆንና እንዲህ ባሉ ቦታዎች ወይንም ደግሞ በማሸጊያው በኩል ክፍተት ኖሮ አየር የገባውና ኦክሲዳይዝድ ያደረገ ምርት መሆኑን ያሳያል ማለት ነው። ስለዚህ ምርቱ ኦክሲዳይዝ ካደረገ ለብርሃንና ለአየር የተጋለጠ ከሆነ የጥራት መጓደል የሚከሰትበት በመሆኑ ይህንንም ልብ ብሎ መፈተሽ ያስፈልጋል ማለት ነው። እንዲህ አይነት የቀለም ለውጥ ያመጣ ከሆነ ከመጠቀም መቆጠብ ያስፈልጋል። ስለዚህ ትክክለኛውን ጥራት ያለው የአኩሪ አተር ዘይት ቀላል ቢጫ ወይም ደግሞ ወርቃማ ቢጫ የሆነ ቀለም እንደሚኖረው መረዳት ያስፈልጋል ማለት ነው። ሌላው ከሽታ አንጻር ነው። ከሽታ አንጻር ይህንን ምርት ጥራቱን የጠበቀ ነው አይደለም የሚለውን ለመለየት የምንችልበት ዘዴ ደግሞ እንግዲህ በጥሩ ሁኔታ የተዘጋጀ የአኩሪ አተር ዘይት ለምርቱ በሚፈቀደው የአቀማመጥ ወይም ደግሞ የማከመቸት ሁኔታ ውስጥ የተቀመጠ ከሆነ እንዲህ ያሉ የአኩሪ አተር ዘይት ንጹህ የሆነ ከባድ ያልሆነ ለስላሳና የማይረብሽ ሽታ ሊኖረው ይችላል። ከዚህ በተቃራኒ ግን የታመከ ወይም ደግሞ የተበላሸ አሊያም አንዳንድ ጊዜ የሚሰነፍጥና የተቃጠለ ወይም ደግሞ ልዩ ባዕድ ሽታ ኦፍ ኦደር የምንለው አይነት የሚኖረው ከሆነ ምርቱ በአቀማመጥ ወይም በአመራረት ወይም በማጓጓዝ ሂደት ውስጥ ለብልሽት የተዳረገ መሆኑን አመላካች ስለሚሆን እንዲህ ያለ ጠረን የፈጠሩትንም ከመጠቀም ልንቆጠብ ይገባል ማለት ነው። ስለዚህ ጥራቱን የጠበቀውን ለይተን መግዛት የምንችልበት አንዱ መንገድ ሽታውን በማረጋገጥ ይሆናል ማለት ነው። ከዚህ በተጨማሪ ሌላኛው የጥራት መፈተሻ መንገድ ሆኖ ሊያገለግለን የሚችለው ጣዕሙ ነው። በጥሩ ሁኔታ የተዘጋጀ የአኩሪ አተር ዘይት ንጹህ የሆነ ጣዕም ሲኖረው በዝግጅት ወቅት ወይም በአቀማመጥ ሁኔታ የአገልግሎት ጊዜው ያለፈበት ሆኖ የተበላሸ እንደሆነ ጣዕሙ ወደ መራራነት ወይም ደግሞ ያረጀ የታመከ አይነት ጣዕም አሊያም ደግሞ የጎመዘዘ አይነትና ብረት የሚል አይነት ጣዕም ሊፈጥር ይችላል። ከነዚህ ውስጥ አንዱ አይነት ተገቢ ያልሆነ ጣዕም የተከሰተበት ከሆነ ምርቱ ለብልሽት የተዳረገ መሆኑ ወይም ደግሞ የጥራት መጓደል
አመላካች ስለሚሆን እንዲህ ያሉ ምርቶችንም ከመጠቀም መቆጠብ ያስፈልጋል ማለት ነው። እንግዲህ ከላይ የተመለከትናቸው ሶስቱ ከገጽታ ከቀለምና ከሽታ አንጻር ምርቱን በማየት ልንለይባቸው የምንችልባቸው ደረጃዎች ናቸው። በእነዚህ ከላይ ባስቀመጥናቸው መስፈርቶች ተመልክተን ምርቱን ከመክፈታችን በፊት ልንለይበት የምንችለው ጥራቱን ልናረጋግጥበት የምንችልባቸው መንገዶች ናቸው። ፈትሸን አይ ጥራቱ አስተማማኝ ነው ወደሚል ደረጃ ስንደርስ ምርቱ ሙሉ ጥቅም ላይ ከመዋላችን ሙሉ ለሙሉ ከመጠቀማችን አስቀድመን ደግሞ በተወሰነ መጠን መቅመስ ያስፈልጋል። ያም አንዱ እንግዲህ ለከፋ ጉዳት ሳንዳረግ በቀላሉ ጥራት ችግር ካለበት ማስወገድ እንድንችል የሚረዳን ስለሆነ ማለት ነው። ስለዚህ በዛሬው አውዳችን ምን እንግዛ ብለን የአኩሪ አተር ዘይትን እየተመለከትን ስለሆነ በእንዴት እንግዛ ጥራቱን ለመለየት በጣም ወይም በመቅመስ ማረጋገጥ የምንችልበት መንገድ ላይ የአኩሪ አተር ዘይት ንጹህ የሆነ ጣዕም ሲኖረው በዝግጅት ወቅት ወይም በአቀማመጥ ሁኔታ አገልግሎት ጊዜውን በማብቃት ለብልሽት የተዳረገ ከሆነ ግን መራራ ሊሆን ይችላል። የታመከ አይነት ጣዕም ሊፈጥር ይችላል። አሊያም የጎመዘዘና ብረት የሚል ቃና ሊኖረው ስለሚችል እንዲህ አይነት ጣዕም ከፈጠረ ከመጠቀም መቆጠብ ያስፈልጋል ማለት ነው። ከዚህ በተጨማሪ እንግዲህ እንዴት እንግዛ ስንል ልብ ልንል ነው የሚገባው የማሸጊያውን ሁኔታ ነው። የአኩሪ አተር ዘይት ማሸግም በምንመለከትበት ጊዜ ማሸጊያው ያልተከፈተ ያልተጎዳና ማያፈስ መሆን ይኖርበታል። ከዚህ ባለፈ ግን ማሸጊያው በምንዳስስበት ጊዜ ምንም አይነት ፈሳሽ የሆነ ወይንም ደግሞ የሚያዥ ነገር በማሸጊያው ላይ መመልከት የለብንም። ስለዚህ ማሸጊያው በሆነ ቦታ ላይ ቀዳዳ ወይም ክፍተት ፈጥሮ የሚያዥ ወይም ደግሞ ሊኬጅ ያለው ከሆነ ለብልሽት የመዳረግ አመላካች ስለሆነ ከመጠቀም መቆጠብ ያስፈልጋል ማለት ነው። እነዚህን ሁሉ መስፈርቶች እንግዲህ አመሳክረን አሰናስለን በመጠቀም ጥራቱን የጠበቀ የአኩሪ አተር ዘይት ለይተን እንድንገዛ ነው የምንመክረው። ሁሉ ምርቶች የሚሰራው የገላይ ጽሑፍ ጉዳይም እዚህ ጋር ሊጠቀስ ይገባዋል። የገላይ ጽሑፍ ወይም ሌብሊንግ አንድ ምርት በፋብሪካ ተመርቶ ተቀነባብሮ ለገበያ ሲቀርብ በማሸጊያው ላይ ስለ ምርቱ አጠቃላይ ይዘት መግለጫ የሚሰጥ ገላይ ጽሑፍ ወይም ሌብሊንግ የምንለው ታትሞ እንዲወጣ ያስገድዳል። ስለዚህ በዚህ ምርትም ላይ እንደዚሁ ገላይ ጽሑፉን ስንመለከት የአምራቹ ስም ሊኖርበት ይገባል። ምርቱ የተመረተበት ቀን፣ የመጠቀሚያ ጊዜውን በተመለከተ እንዲሁም ደግሞ የማብቂያውንም ጊዜ ሊገልጽ ይገባል። የባች ቁጥርና የአገልግሎቱ ማብቂያ ጊዜ በግልጽ የተቀመጠ መሆኑን ማረጋገጥ ያስፈልጋል ማለት ነው። ምን እንግዛ ብለን የአኩሪ አተር ዘይት ወይም ደግሞ ሶያቢን ኦይል ብለን እንዴት እንግዛ የሚለውንም በዝርዝር ተመልክተናል። ስለዚህ በግዢ ወቅት በገበያ ላይ ሊያጋጥሙ የሚችሉ ኮመን የሆኑ ወይም ደግሞ የተለመዱ ክፍተቶችን በማንሳት ለማጠቃለል እንሞክር። እንግዲህ በገበያ ላይ ከሌሎች ርካሽ ዘይቶች ጋር ተቀላቅሎ የሚቀርብበት ሁኔታ አለ። ስለዚህ በቀላሉ በዋጋ ተታለን ጥራቱን የተጓደለ ምርት ለመግዛት የምንዳረግበት ሁኔታ ሊያጋጥም ስለሚችል ጥንቃቄ ማድረግ ያስፈልጋል። ከዚህ በተጨማሪ በሙቀትና በብርሃን ምክንያት የተበላሸ ዘይትም ገበያ ውስጥ ሊኖር ስለሚችል ይህንንም መጠንቀቅ ይገባል። ከዚህ በተጨማሪ ደግሞ በተሳሳተ የማከማቻ ሁኔታ የተቀመጠ ማለትም ተገቢ ባልሆነ ስቶሬጅ ሁኔታ ውስጥ ያለ ለጥራት መጓደል አንዱ ምክንያት ስለሚሆን በምን አይነት ሁኔታ ነው የተቀመጠው ሱቅ ውስጥ ወይም መደብሮች ውስጥ ለፀሐይ ተጋልጧል ወይስ ምን ይመስላል የሚለውን መመልከት ያስፈልጋል። እሱም አንዱ ጥራት መጓደል የሚያስከትል በመሆኑ ከዚህ በተጨማሪ ግን የመጠቀሚያ ጊዜውን ልብ ብሎ በመመልከት እንድትገዙ እንመክራለን።